የወጣችው ካንቺ ጋር ተጣልታ ነው ወይስ በገዛ ፈቃዱ? መልሽልኝ እንጂ ዘመናዊ። አዎ ከኔ ጋር ተጣልታ ነው ሄደችው። ምን? እውነቴን ነው። ነገሩ ውሎ አድሮ መስማት ስለማይቀር ይሄንን ያደረኩት በጣም ስለምወድና ከዚህ በኋላ ከሷ ጋር መኖር ስለሌለብህ ነው። ከዚህ በኋላ እስከ መጨረሻው አብሬያት እንዳልኖርም ትፈልጊያለሽ ማለት ነው? አዎ። ስለዚህ በጣም ወዳተን ፍቅረኛዬን በማሳጣት ልታሳብጂኝ ነው የምትፈልጊው ማለት ነው? ለምንድን ነው የምታብደው? ደሞስ ማን እንዳበደው ነው የምታብደው? እባክህ ዳዊት የስስት ፍቅሬን አታሳጣኝ። ይሄን እንኳን እንደማላደርገው ነግሬሻለሁ። ይልቅ ይሄን ለፖሊስ አመለክታለሁ ምናምን የሚለውን ነገር ብታስቆሚ ይሻልሻል። አለበለዚያ በልጄ ስም ያስቀመጥሽው 10 ሚሊዮን ብርና ሌሎች በርካታ ነገሮች እኔና አንቺን ያስተሳስሩናል። አለበለዚያ አቡሽን ዛሬ ያስደነገጡት ሰዎች እስከ ወዲያኛው እንዲጨርሱት አሁኑኑ ነግራቸዋለሁ። ምን? ማይሆን ህልም ባታልም ያሪፍ ነው። አብይል አይደለም ስራውን ልሰራ ቀርቶ ራሱን ማይሆን መንገድ ላይ ነው ያለው። ቢሆንም ግን የፈጀውን ጊዜ ፈጅቶ መረጋጋቱ አይቀርም። ከተረጋጋሩ በአጭር ጊዜ ውስጥ ስራዎችን ጨርሰን ለሰዎቹ እንድናስረክብ ያደርጋል። እውነት ነው። ችግሩ ግን እኛ ጊዜ የለንም። ሁሉንም ነገር ሰርተን ማስረከብ የሚገባን ሰዓት እየደረሰ ነው። ትንሽ ቀን ያለችን። በዚህ መሀል እንጃ ምን እንደሚፈጠር አላውቅም። አይዞ፣ ቢሆንም ግን እግዚአብሔር ያውቃል። ኦኬ። ናፍቆት በእርግጥ መለየት ቀልድ አይደለም። ትንሽ ሊጎዳ ይችላል። ቢሆንም እንደምንም ተረጋግተህ የልጅ እናት ስምረትን አግብተህ በደስታ ትኖራለህ። ምን አይነት ድንጋይ ራስ ነሽ? ይሄን ማሰቤ ነው ድንጋይ ራስ የሚያስብላኝ? እንደዚህ የምትወድሽን ልጅ በዛች በሰው ሀገር እንደውሻ ባባረረችኝ ሴት መቀየርሽ። ሰማኛለህ? ህይወትን ወዳት የነበረው በማንም ሳይሆን ላንተ ምትሆን ስለመሰለኝ ነበር። አሁን ግን አጥፊ ጦሰኛም ከመሆኗ አንፃር ነፍሰ ገዳይ ስለሆነች። ነፍሰ ገዳይ አይደለም፣ ነፍሰ ገዳይ ነች ሆነች። ነፍሰ ገዳይ ነኝ። ግደለኝ። የአባቴ ሳይንስ ያንተን ሞት አይቼ ከምሰጥህ ብሞት እመርጣለሁ። ግደለኝ። አንተ እንደዚህ አይነት የልጅ ጨዋታ ከምትጫወት እኔን እኮ ብትጠይቀኝ እነግርሃለሁ። እውነት? አዎ እርግጠኛ ሆኜ እነግርሃለሁ። ዛሬ ቀርቶ መቼም ልወድህ አልችልም። እንዴ ቆይ እንጂ ወዴት ነው ታዲያ? ቆይ እንጂ ሻምከትልኝ እንዴ መጀመሪያ አዳምጪ እንጂ የመጣው ምንም ነገር ላዳምጥ አልፈልግም። ይሄን ያደረኩበት ምክንያት ማወቅ የለብሽ? ወይኔ ተፈሪ ልሰማህ አልፈልግም አልኩህ። እንዴ ቆይ አቦ በእናትሽ ቆይ በእናትህ ልቀቀኝ። ክፈትልኝ። ያው መውረድ ትችያለሽ። ስሚ እኔ ግን የመጣሁት ቤተሰቦችሽ እንዳገኘዋቸው ልነግርሽ ነው። መውረድ ትችያለሽ። አዎ ለውም አንድም ሰው ሳይጎድል ሁሉንም ነው ያገኘዋቸው። ከተሰራሽ ጀምሮ ያልታረምሽ አረም አቶ በልሆነ ያህል መልካም አባት እንዳለ ያው የጥማም ተታየ እንደጨቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ለሚስለው ሰው ልሰናበቱት ነው።
ይሄ ደግሞ የ2020 ኤፕሪል ደፉል መሆኑ ነው አይደለም? ይሄ እውነት ነው። ተፌኒ በእንደዚህ አይነት ከበድ ያለ የህይወት ጉዳይ ላይ ቀልድ እንደማልወድ ታውቃለህ አይደል? አውቃለሁ። እኔም እድሜሽ ሙሉ ስታመሚበት በኖርሽው ጉዳይ ላይ የሚቀድል ልብ የለኝም። እና ከምር ወላጆችሽን አግኝቻቸዋለሁ እያልከኝ? አዎ፣ ያውም ሁሉንም በሰላም ነው ያገኘኋቸው። ማሽን ሰብሰባ ቃቴ እንዴ ሉሌ? አይ ሰላም ነኝ እኮ። ቆይ እኔ ምለው እዛ ሄደህ ሳታገኛቸው እዚህ ሆነ እንዴት አገኘሃቸው? እነሱ አስመራ አይደለም የሚኖሩት፣ አዲቀይህ ነው። እኔ ደግሞ ፎቶግራፊ የበተንኩት አስመራና ምጽዋ ነው። በሬዲዮ አላስነገርክም ነበር? አስነግሬያለሁ፣ ግን አጋጣሚ ሆኖ ጎረቤታቸው ለቅሶ ነበርና ሊሰሙ አልቻሉም። ሌላ ቦታ የሰማ ሰው ነው ሄዶ የነገራቸው። እሺ ከዛስ? ከዛ እነሱም አየሽ በህይወት ብትኖር ኖሮ እስካሁን ድምጿን እንሰማ ነበር በሚል ለማመን ተቸግረው ነበር። በኋላ በእናትሽ ጉትጎታ ነው ሬዲዮ ጣቢያ ድረስ ሄደው ነው የተወኳቸው ማስረጃዎችና ፎቶዎች ያረጋገጡት። ተፌኒ ይሄ የሆነ ትንግርት ህልም እየሆነብኝ ነው። ግን እውነትህን ነው አይደል? አትጠራጠሪ። እና አባቴም እናቴም ወንድሜም በህይወት አሉ? አዎ፣ እንደውም ወንድምሽ ብቻውን አይደለም፣ አግብቶ ልጆች ሁሉ ወልዷል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ ሌላ ምንም አይደለም። አሜን። አየሽ፣ ፍቅርሽን ቀድሜ ማረጋገጥ የፈለኩት ለዚህ ነው። ከዚህ በኋላ ብትወጂ ምናልባት ፍቅርሽ ከውለታዬ ብዛት እንደሆነ ጠራጠርና ቅሪ ላይ ነበር። እንዴ ተፌ፣ እኔ እኮ አሁንም ቢሆን ሙሉ ለሙሉ አላመንኩም። አቤት። እና እንዴት ብዬ አሁን አንተ የምትለኝን ሰምቼ ላምን እችላለሁ? ባይኔ ካላየኋቸው፣ እኔ ካላቀፍኳቸው አላምንም። ጥሩ፣ እንደዛ ከሆነ ታዲያ ለምን ደውዬ አላገናኝሽም? እንዴ ተፌ። አዎ፣ ፎቶአቸውንም ላሳይሽ እችላለሁ። ወይኔ ጉዴ። ቆይ ልረጋጋ ተፌ። ግን ቶሎ መረጋጋት አለብሽ፣ ጊዜ የለሽ። ዛሬ ወይ ነገ የግድ በአካል ታገኛቸዋለሽ። ተፌ፣ እኔ አላምንህም። ምንድነው እሱ የምታወራው? በህይወት መኖርሽን ሲያውቁ አንድም ቀን ማዋከን አልፈልጉም። ሁሉም ተሰባስበው አዲስ አበባ ገብተዋል። እውነትህን ነው? ንገሪኛ፣ እየጠበቅኩሽ እኮ ነው። ለምንድን ነው አዲን ነፍሰ ገዳይ ነች ብለህ ለፖሊስ ያመለከትከው? ምን? ማነው ፖሊስ ጣቢያ አመልክቷል ብለህ ነገር? እሷ ነች፣ ሌላ ማን ይነግረኛል? እንዴት ማለት ነው? አይ ምንም። አያ በሬ ሆይ ሳሩን አየና ገደሉን ሳታይ የሚለው አባባል ትዝ ብሎ ምን ማለት ነው? አይ ምንም፣ ረጅም ታሪክ ነው። ታየው ግን ቆይ እኔ ይሄን በማድረግ አንቺን ምንድነው የሚያናድሽ? ደስ እንዲለኝ ጠብቀህ ነበር እንዴ? እኔ ደስ ይልሻል ብዬ አይደለም። እና ግን ቆይ በዚህ ላይ ያለኝን አቋም በደንብ ታውቂያለሽ አይደል? ቢሆንም ግን አዲን ከመጠርጠር ባለፈ ፖሊስ ጣቢያ ታመለክታለህ ብዬ አላሰብኩም። አባትን የሚያህል ያለ ኃጢአቱ መገደሉ ምን ያህል ህመም እንዳለው በእኔ ጫማ ውስጥ ካልገባሽ መቼም ሊገባሽ አይችልም። ናፍቆት እኔ ሳልረዳህ እኮ ቀርቼ አይደለም።
ግን አዲ ስላመንኳት ነው ምላ ተገዝታ ነው ነገረችን እና አንድ ነፍሰ ገዳይ ማለት ተብሎ ብቻ እንዱ ዝም ብሎ ይታመናል ለምን አይታመንም ሰውን የሚያክል ክቡር ፍጡር ጨክኖ መግደል የሚችል ሰው ለሱ መሐላ ማለት በጣም ተራ ነገር ቆይ እሺ ነፍሰ ገዳይ ነች እንበል ነፍሰ ገዳይ እንኳን እኮ የሚያምንለት ነገር የሆነ የሚቆምለት የሚወደውና የሚጠላው ነገር እኮ አለው አይደል እንዴ አንቺ እንደሱ ብለሽ ማመን መብትሽ እሺ ደግሞ ለምንድን ነው የጮኛዋ ቤተሰብ ጋር ሄደ ነፍሰ ገዳይ ነች ልጃችሁንም ልታጠፋ ትችላለች ምናምን ያልከው ማለት ማን ነው የነሱ የጮኛዋ ቤተሰብ ጋር ሄዶ አንተ ነህ ሌላ ማን ይላል ሂዊሙች እኔ እንደዚህ አይነት ነገር እንደማላረግ ታውቂያለሽ ዘንድሮስ እኔ የትኛው እውነት እንደሆነ ነው ማወቅ ከበደ ማለት እኔ ቆይ ባንቺ ስም የሟሽ ነው የሚመስልሽ እኔ እንደዛ ለማለት ፈልጌ አይደለም አልሽ እንጂ እኔ እንኳን እንደዚህ አባቴ ሙቅስ ምን ሰብሮኝ አይደለም እኔ ድሮም ባንቺ ስም እየዋሽ ይቻላል እሺ ማን ነገራቸው ይባላል አላውቅም ግን እሷ ከባሏ ጋር መቆራረጥ ለኔ ምንም የሚጠቅመኝ ነገር ስለሌለ እንኳን ለነግራችሁ ጭራሹንም አስቤውም አላውቅም በዚህ የተነሳ አባዬ እንዴት እንደተናደደብህ ብታውቅ አውቃለሁ ምክንያቱ ለዚህ እንደሆነ ባይነግሩኝም ግን ደውሎ በጣም ተቆጥተኝ ነበር ቆይ እሺ ታዲያ ለምን አባዬን የሚያረጋጋው ነገር ለምን ደውላ አትነግረው እሱም አላረገው ለምን እንኳን አዲ እንዳስገደለችው የሚያሳውቅ ተጨማሪ ማስረጃ አግኝቻለሁ ተጨማሪ ማስረጃ አዎ የት ነው ያገኘኸው ማስረጃው ካንቺ ንግግር ነው እኔ ደግሞ ምን ተናገርኩኝ እኔ በፍጹም ለፖሊስ ስለ አዳነች አልተናገርኩም ማለት ያልሽ እኔ የአባቴ ገዳይ ጋር ቀጥ ብዬ በመሄድ እንድታስገድል ያደረገች አዳነች ነች ሙሉ ማስረጃ አለኝ ብዬ ላስፈራራው ስሞክር በፍጹም እንደማይናገርና በፍጹም እንደማያውቃት ነገረኝ ስለዚህ ያኔ ግምቴ ልክ ከሆነ ለሷ መንገሩ ስለማይቀር እሷም ጻባያ ስለሆነ መታና አንተ ላይ መጮሃ ስለማይቀር ለፖሊስ እንደማስይዛት ነገርኩት ይው አሁን ሁሉም ያሰብኩት ነገር ትክክል ግምቴም ልክ ነበር ማለት ነው እነዚህ ሰዎች የሆነ ግንኙነት አላቸው ማለት ነው አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ሁሉ ነገር አልቋል። አሳይሽ ብቻ እንዴ ተራሽ አረ እኔ ምን የሚጨርስኩት ነገር የለም። እንዴት ነው ያልጨረሽው? አንቺን ስታስቢው እንዴት በዚህ አጭር ጊዜ ጨርሰው ይችላል ብለሽ ታስቢያለሽ? እንዴት ነው የማላስበው? ማታ ደውለሽ ነይና ቤትሽን ተመልከቻላልሽ እንዴ? የማታፊ ይታመናል እንዴ? ምናልባትም ከጓደኞቼ ጋር ትንሽ ቀማምሼ ሰክሬ ሊሆን ይችላል። ምስል እንደዚህ አይነት ቀልድ አልፈልግም። እኔ አንቺ እንደዚህ አይነት ባህሪ እንደሌለሽ አውቃለሁ። አትቀልጂ። ምስል ትሰሚኛለሽ? እኔ ዛሬ ተቀልጃለሁ። ቱልቱል ላይ ነፍቻለሁ ለሰው። እሺ እኔ ቱልቱላሽነቴ እኔ ተቀለች ብዬሻለሁ። ትልልቅ ሰዎች ናቸው መጣችሁ ቤታችን ተመልከቱ እየቀጠርኩት። እኔ እንግዲህ ጉድ ሰራውሽም አልሰራውሽም ምን ላይ እንደደረሰ ገብተሽ ማየት እንችላለን። እሺ እኔ ማርክ እንደዚህ ጉድ ከሰራ ታዲያ ምን ይደረግ? ይሄና አንቺ መጀመሪያ ሳይጀመር ምን አስለፈለፈሽ? ምን አስተረከረሽ? ነው ያው ግቢና ሄደን እንመልከት እንዴ በአንድ ጊዜ ልብሽን በፍርሃት ቀጥ
ላረጋት አስቤ ነበር። የኔ ልብ ቀጥ አድርገሽ ገለሽ አንቺ ወርሰሽ ልትሰሪ አይደለ? አቤት አንቺ ስጋትሽ እኮ ያድርስ ነው። አስመሰለብሽ ነው መስዬ። ይሄማ ሊሆን አይችልም ናፍቆት። ካልሆነ እኔ ውሸታም ነኝ ማለት ነው። እኔ እንደዛ አላልኩህም፣ ግን ምናልባት ያኔ ሰው ፊት ነፍሰ ገዳይ ነች እያልክ ስለተናገርካትና ስላዋረድካት ልትበቀልህ ፈልግ። ምንድነው የምታወሪው? እውነቴን እኮ ነው። እሺ ቆይ እኔ ለሰውየው ነግሬው ሳምንት ሳይሞላው እሷ እንደዚህ መደንፋትስ? አውቃለሁ ናፍቆት፣ እሱ ይገባኛል። እሱ ለማመን የሚከብድ ግጥምጥሞች ነው የሚሆነው። ስለዚህ በቃ ለአባዬ ደውልለትና ሊያረጋጋው የሚችለውን ነገር ንገረው። በፍጹም ነው የማላረገው። በፍጹም ናፍቆት፣ ግን ለምንድን ነው ስቃይን የምታበዛው? ምንድነው ያንቺን ስቃይ ደግሞ ያበዛው? እናንተና አባዬ የማያልቅ ጦርነት ውስጥ እየገባችሁ ሰላም እንደሆነ የምፈልገው። የምን ጦርነት ነው የምታወሪው? አልገባህም? አዲ አባዬን አሳምነዋለች። ምንድነው ደግሞ ያለችው? እኛ እንደ ልጅ አትቆጥረንም፣ ሁልጊዜ ለእሷ ነው የምታግዘው ምናምን እያለች በጣም ነው ያስጨነቀችው። ስለዚህ ይህን ጉዳይ ራሱ ይዞ ሊያስጨርስላት ቃል ገብቶላታል። ስለዚህ እኔ እሳቸው የሚሉኝን ሰምቼ አርፌ ካልተቀመጥኩ ድብልቅልቁን ያወጡታል ማለት ነው። አዎ። እኔ ደግሞ እንደዚህ አይነት ማስረጃ አግኝቼ በፍጹም አርፌ አልቀመጥም። በሙሉ ልብ ቀጥ ብዬ ሄጄ ነው ለፖሊስ ማመለክተው። ናፍቆት፣ እየነገርኩህ እኮ ነው። ይሄ ለማመን የሚከብድ ግጥምጥሞች ነው እና ይሄን በሚሊዮን አንድ ጊዜ እንኳን ሊከሰት የማይችል ግጥምጥሞች ነው አምኜ እንድቀበል የምትፈልጊው? ቆይ ለምን አታምንም? ይብያ አትድከም። እኔ ይሄን ከማመን አባቴ ያልሞተን ብዬ ማመን ይቀርልኝ። እኔ ግን አያገባኝም። እሺ እውነቱን እነግርሃለሁ። ለማንኛውም በቃ አሁን ይሄን ወሬን ተወውና ስለ አብይና ስለ አዲሷ ልጅ እናወራ። እኔ ራሴ ህይወት ተበጥብጦ ሌላ ምንም ነገር ማውራት አልችልም። እና ይቅር እንተወው። አቢ ራሱን ለቀጠሮ እንደዚህ ያዘጋጅቶ 11ኛው ሰዓት ላይ በቃ ትተኗል እንበል። እሱማ እንዴት ይቀራል እኮ ታዲያ። አሁን እኮ በዚህ ሰዓት ጉዳያችን መሆን ያለበት የአቢ ጉዳይ ነው አይደል? በቃ የቀረውን ደግሞ ቀስ ብለን መፍትሄ እንፈልግለታለን። በእውነት መፍትሄ እንፈልግለታለን? ይሁን ያፊ ሞልቼ ተስፋ ልሰጥሽ ባልችልም ግን እስቲ ሞክራል። ችግር የለውም። ይሄ ራሱ አንድ ተስፋ ነው። እሺ ልጅቷ ግን ምን አለች? ተስማምታ ከአብይ ጋር ለመሆን ፈቀደች ወይስ? አልፈቀደችም። ምን? ለነገሩ እኔ ስለፈራውና እንዲህ ነው ማለት ስለከበደኝ አላነሳውላት። ለነገሩ እውነትህን እኮ ነው። በጣም ነው የሚያስፈራው። ስማ፣ እኔ ራሴን ይቅር ማልልበት ኃጢአት እየሰራው ነው ያለሁት። ግን እኮ እኛ ምንም አማራጭ ስለሌለና የአብይን ህይወት ለመታደግ ነው አይደል ያደረገው? እሱማ ልክ ነህ። ለማንኛውም ልጅቷ አብይን በስራው በጣም ስለምታደንቀው ለምን ሻይ ቡና አልነልም ተገናኝተን ብዬ ነው የቀጠርኩት። አብዬ ግን እኮ በጣም ቸኩሏል። አውቃለሁ፣ ግን እንደምንም ብሎ መታገስ አለበት። ልጅቷ በጣም ትዳር እንደምፈልግ ደጋግማ ስለነገረችኝ ዛሬ ሲገናኙ ያያትና እስቲ ከወደዳት እንደፈረደብን ደግሞ እንዲግባቡ እናደርጋቸዋለን። እኔ ግን የምፈራው ከመቸኮሉ የተነሳ የማይሆን ነገር ብቻ ተናግረው ይሄማ በፍጹም መሆን የለበትም እንዴ። ይሄ እኮ ለእኔ በጣም ትልቅ ውርደት ነው። ወይም ማይሆን ከሆነ ይቅር እንዴ። ሊቀርም አይችልም። እንደዚህ በፍላጎት ልቡን ካቆምነው በኋላ እንዴት ነው የሚቀረው? እና ታዲያ እሱ ጓጉቷል ተብሎ እሺ እኔ ልዋረድ? አይዞ አትዋረድም። ባይሆን ወይ ቀድመን አግኝተን እናስጠነቅቀዋለን። እኔ አንቺ እንደምንም ብለሽ አፉን ያዥልኝ እንጂ እኔ ማይሆን ነገር ከተናገረ ልጅቷ ሰውም አታረገኝ። እሺ አይዞ አታስብ። አንተ ግን እኔ ሳላውቅ ከሴቶች ጋር ትገናኛለህ እንዴ? ምን ማለት? ማለትማ ከእኔ እውቅና ውጭ የምታውቃቸው ሴቶች ያሉ አይመስለኝም ነበር። ንገረኝ እስኪ። ምንም ነገር አትፈልጊም? ለታዘዝ አትፈልጊም? አልፈልግም ምንም ነገር። እንዴ መሻሻቱ ነው እንዴ? ካልሆነ በቃ ጊዜ ለምን እቺ ጥያቄ ማለት ደግሜ እጠይቅሃለሁ። በጣም እንዳይመስልህ።
እሺ አሁን ለምንድን ነው የጠራሽ? እኔ ስለምን እሺ ብዬ እንደመጣሁ አላውቅም። አቡሽ አትጸጸት። የመጣኸው ማንም አስገድዶ አይደለም። አንተም በጣም ስለምትወደኝ እኔም ስለምወድ ነው። የመጣሁት ስለምወድሽ ነው። በፊት ፍቅር እውር ነው፣ ፍቅር ሞኝ ያደርጋል ሲባል ስቅ ነበረ። አሁን ግን ራሴ ያየኋት ሰው በአንድ ስልክ ጥሪ እንደዚህ እየተብከነከንኩ እመጣለሁ። የሚገርም ነው። እኔ ሁለተኛ ላገኘሽም ብዬ 30 ጊዜ ብዬ ነበር፣ አልቻልኩም። የሆነማ ነገር ሆኛለሁ። አይ የሆነ ነገር አድርገሽኛል። እኔ ምንም አላረኩም። አንተ ግን ብዙ ነገር አድርገኛል። ወይኔ እንደዛ ስንት ቆንጆች ይከነከኑብኝ እንዳልነበረ በላና አትፍራ፣ ጨርሰው። የማንም ገገማ ላይ አልወድቅም ነበር ልትል አይደል? እሺ አሁን ለምንድን ነው የፈለግሽ? ስለምወድ ነው፣ ስለናፈከኝ። በእናትሽ ተይ በቃ እንደዚህ አትበይ። በእናትሽ በቃሽ አልኩሽ እኮ አይደል? ዝም ብለሽ እንትን ትያለሽ። በቃሽ አልኩሽ። አሰሚ ብችል ተወው ነበር እኮ ግን አልችልም። ያንተ ቀላል ሊሆን ይችላል፣ የኔ ግን ከምታስበው በላይ ነው የምወድ። ውሸት ናት አይቺ እንዴ? እንዳልሽኝ እኮ ብትወጂ ኖሮ ያንን ባለጌ ሰውዬ ወደ ዳር አድርገሽ አይደል እንዴ እኔና አንቺ በነፃነት ፍቅራችን እንድናጣጥም ማድረግ አያቅትሽም አይደል እንዴ? ተዋቡሽ ያለ ኃጢአት ያትኮንነኝ ምኑንም ሳታውቃት። ኧረ በእናትሽ ሁሉንም ነገር አውቀዋለሁ። ምንድነው የምትይው? አውቀዋለሁ አልኩሽ እኮ። አታውቅም። ብታውቅም አልተረዳኝም። ቆይ ስታስበው በአሁኑ ሰዓት ካንተ የማስቀደመው ሆነ የማስበልጠው ነገር ይኖራል? እሱን አንቺ ነሽ የምታውቂው። እሺ እኔ አላውቅም፣ ራስሽ ነሽ የምታውቂው። እመነኝ የኔ ጌታ፣ ካንተ ማስበልጠው ምንም ነገር የለም። ለዘመናት ፍቅር ተርባ የነበረች ነፍሴን በፍቅር አክመህ ሰው ያደረካት እኮ አንተ ነህ። አቡሽ እባክህ እመነኝ እንጂ አትፍረድብኝ። ከዚህ በኋላ እዛ የስቃይ ህይወትስ መቆየት አልፈልግም። እባክህ እርዳኝና ነፃ አውጣኝ እስከ መጨረሻው። ምን ጋርድ አስከትለሽ ነው እንዴ የመጣሽው? አዎ። ምን ሁሉ አጀብ ያስፈልጋል እንዴ? ምን በሰላም ሀገር ነው እንዴ በነፃነት መኖር እየተቻለ እንደ እስረኛ ራስሽም በጡንቸኛ መክበብ ምን ይባላል? እስረኛ መሆኔንማ ነገርኩህ እኮ። እየቀለድሽ ነው? እውነቴን ነው። በፊት ሁኔታውን በመፍራት ራሴ ነበርኩኝ አጃቢ የቀጠርኩት። አሁን ግን ያው እንደነገርኩ እኔ ጋር ድርሻ አለኝ ብለው የሚያስቡ ሰዎች ናቸው እንዳልጠፋ የሚያስጠብቁ። እውነትሽን ነው? እውነቴን ነው። ለምሳሌ ቅድም አንተን እንዳትሰጋ በማለት ደበቅ በሉ ብያቸው ነበር። ሁኔታውን ደውለው ላለቆቻቸው ነገሯቸውና እንድንፈራ በማሰብ ወጥተው ውጭ እንዲቀመጡ ነገሯቸው። ግራ የሚያጋባ ነገር ነው። እግዚአብሔር አየህ፣ ለዚህ ነው ነፃ እንድታወጣኝ የተማጸንኩ ያለሁት። ተሳክቶልኝ ነፃ ባልወጣ እንኳን አንተ ከኔ ጋር ስትወር ነፃነት ይሰማኛል። እሺ ማለት እንዴት አድርጌ ነው ነፃ ለውጣሽ የምችለው? እሱን እነግርሃለሁ። ግን ትላንትና ፖሊስ ጣቢያ ሄደህ የደበደቡ ልጆች ለመክሰስ ያሰብከውን ነገር ተወው። ምን አልሽ?
አዋብሽ እኔ ነፃ ለማውጣት መጀመሪያ ያለብህ ከዚህ ነው። አበሻ ተቃጠለ። ይሄ ቤት ያዳነች በልቡ ቤት ተቃጠለ። አሁን ማን ያምናል? ማን ያምናል? ማን ያምናል? ገንዘብ ካለ በሰማይ መንገድ አለ። መስዬሞች አረጋገጡልኝ። ወይ ገንዘብ ወይ ገንዘብ። ወደድሽው? እስ ያምራል። ገና ሌሎቹን ማሰሻሩ ነው ተከታይ። ጀግና እሱ ወርቆ ሁለቱም ወርቆች እሱ ደግሞ ሳውና ወይኔ መሲ ሙች ጓደኛዬ ልትኮሪ ይሄ ቦርሳ የሚያደርግልኝ ልትኮሪ ይገባሻል። ሙች ልትኮሪ ይገባሻል። እንዴ መሲ ጃኩሲ ነው መሲ ያደረግሽው እንዴ? ታዲያ ሙች መሲ ይሄ ነው ካንቺ ስፓ ሁሉ ይበልጣል። አይተውም ማለት እና የኔ ስፓ አይደለም እንዴ? ነው ወይስ ገና ከወልድ ተነግኝ አሰብሽ ማለት ነው? እንደዚህ አስደንቀሽ አስደምመሽ አሁን አንቺ ልፈጣሪ ስትጠቀኛል መሲ ግን ይኸውልሽ ይሄ ስፓ አንቺ ስፓ አሁን ማስተካከል አለብሽ። ይሄ ስፓ የወይዘሮ መሰረትና የአዳነች መድሎ ስፓ በትክክል ተመልሷል። ህልም ምን የመሰለኝ መሲ እንደዚህ አልጠበኩትም። ደግሞ እኮ ከዛኛው ስፓ ትንሽ ለየት ነው የሚለው እንጂ ተለየ ብዙም ነገር የለውም አይደል እንዴ? አይ አለው እንጂ መሲ አለው። ለምን መሰለሽ እንዲህ ስናረግ የበለጠ ደግሞ ዋጋ ይጨምርልናል። ለዛ አስቤ እኮ ነው። መሲ አሁን የቀጠርኳቸውን ሰዎች እኔ ልብስ ቀይሬ እንሰራራቸዋለሁ። ለነገ አንድ ሁለት ሰራተኛ እንፈልግና በቃ ቶሎ ወደ ስራ መጀመር ይችላል። መሲ እንደዛማ በፍጹም አይቻልም። ለምን? ምን ሆነሻል እንዴ? አዲ መጀመሪያ እኮ ሞቅ ያለ አሪፍ ማስታወቂያ እናሰራለን። ማስታወቂያ ከተሰራ በኋላ በደንብ አድርገን እንግዶቻችንን ኪሳቸው ደለብ ያለው እንቀጥራቸውና እናስገባና እንጋብዛቸዋለን፣ እናስመርቀዋለን። ከዛ በኋላ ነው ሰራተኛው ላይ እሱ እኮ ጥሩ ሀሳብ ነው መሲ። ግን እስከዛ ድረስ እንደ ቤት ኪራይ ዝም ብለን ከምንገፈገፍ መሲ አንድ ሁለት ሶስት እየለቀቀን መሰራ። ወይ አንቺ ደግሞ እኔ በዚህ ስራ በጣም ካንቺ የተበለጠ ልምድ ስላለኝ እኔ የምልሽንና የማዝሽ ነገር ብቻ ነው መስማትና ማድረግ ያለብሽ። ምን ሆነሻል? ቤት ኪራይ እኮ አይታወቅም። ቀኑ እኮ ዝም ብሎ እኮ ነው የሚለው። አያዲ እኔ አሁን ትልቅ ስለሆነ ድርጅትና ገቢ ስለሚያስገኝ ነገር እያሰብኩ አንቺ ተራ ስለሆነ ቤት ኪራይ ስታስቢ ትንሽ አታፍሪም እንዴ? እንዴት ነው ተራ? አሁን ቤት ኪራይ ቀላል ነው። መቶ ብር እኮ ነው። በጣም ተራ ነው። እውነት አዲሙች ተራ ነው። ምን ሆነሻል? ያደለው እኮ በምርቃቱ ሰዓት አይደለም የቤት ኪራይ ያወጣውን ወጪ በሙሉ የሚሰበስብበት እኮ ጊዜ ነው። ምን ሆነሻል? ገንዘብ የሚሰበስብበት ሰዓት ነው እንዴ? አዲ አስቢ እንጂ። አልገባኝ። ቆይ ሰውን እኮ ለምርቃት የምጠሪው የ100 ብሩን በ300 ብር የ500 ብሩን ደግሞ የ1000 ብር እንዲገዛ በማድረግ ልክ እንደ ፈረንጅ ላብ ምጥጥ አርገሽ እኮ ልታልቢው እኮ ነው። እንደ ሆቴል ምርቃት ያስ እንዴ? ሀበሻ ማለት እኮ አስማት የሆነ ህዝብ እኮ ነው። ይሽ ሀበሻ ማለት ትንሽ የቤት ተከራይቶ ምርቃት ካደረገ በኋላ ቤት ኪራዩን ብቻ ለን በአጠቃላይ ህንፃ ማስገባት የሚችል ወጪ ማስወጣት የሚችል ትንግርት የሆነ ህዝብ እኮ ነው። ተከታይ እውነትም ትንግርት፣ እውነትም ማስማት ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር
በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንቴሊጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሐርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። እንዴት አድርጌ ነው እንተው? ቃመተው ነው ፖሊስ ጣቢያ ሄደ ማመልከቱን ስቶ ክሱን በዛው ይቀራል። አንቺ እኮ አልገባሽም። ፊቴን እያየሽ ነው አይደል? እንዴ ሰዎች እኮ ምንም እኮ አላስተርፉም። ሌላ ቦታም ጉርተዋል እንዴ? ጠቅላላሽ ሽባስኮን አንቺ እዚህ ጋር የሚሰማኝ ስሜት ነው እንዴ? ይሄ ድንጋይ ራስ አውሬ አንድ መስሎሽ ነው እንዴ? ሶስት ናቸው እኮ አንቺ በዚህ ያለሽ በዚህ ጋር እንዴ ጉድስክል እንዴ አንድም ቢሆን አይናቅም። ኧረ እኔ አንድ ቢሆን እንቋለሁ እንዴ ምን ሆነሻል? አንድ ሰው ነው እኮ መታኝ ማለት እኔ በህይወት የለውም ማለት ነው። ምን ሆነሽ? እንደነዛ ጋርዶች ስፖርት እየሰራ የሚቀለብ ወደድ ቢሆንስ? ይሁና ያው ቢያቅተኝ ሽሮ መቢያውን ጭምቅ አድርጌ ሞታታለሁ እንጂ ሽሮ መቢያ ደግሞ ምንድነው? እኔ እኮ ይሄ የዋነትሽ በቃ በእውነት ይሄ ንጹህነትሽ እኮ ነው እንደወድሽ የሚያደርገኝ። ሽሮ መቢያ ማለት ማሽኛ ማለት ነው። ማሽኛ እንዴ እና ሽሮ መቢያውን አፍነገለውን የምልውን ነው እንዴት እንዴ? ራሱን ብዬ እንዳልገለው እንኳን አብረው ያስሩ። እጂ ጎይዛቲቱ ነፍስዮንሽ ገጀራ እኮ ነሽ። ኦ ገጀራም በለኝ መጥረቢያ አቡሺ ልጆችን እንደሆነ አትከሳቸው። እንዴት ምንድነው ችግሩ በከሳቸው? አሁን እነሱን ተሰስራቸው ትርፉ ቂም ነው። በዛ የተነሳ ደግሞ ጓደኞቻቸው ለበቀል ይመጣሉ። ሌላ ችግር ምንድነው ችግሩ? ዛሬ እኮ መምታትም መመታትም ጣጣ ነው። አቡሺ እባክህ አቡሺ ለኔ ስትል ተው። ምክንያቱ አጥጋቢ ባይሆንም ለአንቺ ብዬ ትቼዋለሁ። እውነት? አዎ። ወይኔ! ኧረ ቀስ በይ አንቺ ምን ሆነሽ ነው? እንደ ኧረ ጤና የላትም እንዴ ሴትዮዋ? ኧረ ወደ ሴት ብናትሽ እንዴ ሰው ፊት እዚሁ በአቃጣሪ ፊት ለፊት ስመሽኝ እንዴ ትላንት ቁስሌ ኧረ በስመ አብ ሳይሻለኝ እንደገና ደግሞ ልታስቀጠቅጪኝ ነው? ምንድን ነው የምትፈልጊው? ምን እንትን ነው? ጤና የለኝም፣ በሽተኛ ነኝ። እሺ አሁን እንዴት አድርጌ ነፃ እንደማወጣሽ ንገሪኝና በሰላም ልሂድ። እሺ አቡሺ፣ ነፃ የምታወጣኝ በሌላ በምንም ሳይሆን ወደ ቤት ተመልሰ በመግባት ነው። እኔ አቡሽ እንደዛ አሸማቃችሁ ከዛ ቤት አባራችሁ ነው ተመልሼ እዛ ቤት የምገባው? ተመልሼ የምኖረው እዛ ቤት? ለእኔ ስትል ትገባለህ? ቆይ እሺ እኔ ባልሽም አልሆን ከሆነ እናንተ ለምንድን ነው እኔ እዛ ቤት ገብቼ እንድኖር የምትፈልጉት? አንደኛ ጋብቻውን ህጋዊ ለማስመሰል ነው። ደግሞ ምንም ህጋዊ ቢሆንም ድንገት ጋብቻው ሐሰት ነው ብሎ የሚሞግት አካል ቢመጣ ጎረቤቶቻችን ቀርበው እንዲመሰክሩ ለማድረግ ታስቦ ነው። ሁለተኛ አንተን እንዳጠፋ ለመጠበቅ። ይሄን ሀሳብ አይደለም እና
ሳላቆኗ የቁም እስረኛ አድርጋችሁኝ የነበረው የታሰርከው እኮ ብቻህን አይደለም፣ እኔም ነኝ። አብረን የታሰርነው። አንቺ የሁሉ ጣጣው እስከምትገቢ የሚፈልጉትን ነገር ወዲያ ሰተሻቸው ነጻ አትወጭም እንዴ? ምንድነው የሚያጨናንቅ እንዴ? አቡሽ እንደዛ መከራዬን ያየሁበትን ገንዘብ ማት ይችላልቻል አይደል? እሺ እኔው ልሽ ከዚህ በላይ መጨነቅ ስለማልፈልግ ገንዘባችሁን ወስዳችሁ ትፈቱኛላችሁ። እሺ እንደሱ ማድረግ እንኳን አትችልም። ለምን? እኔ ካሁን በኋላ ካላንተ መኖር አልችልም። ፍቺ ፈጽመህ ልውጣ ብትል እንኳን ሰዎቹ ጨካኞች ስለሆኑና ሚስጥራቸውንም ስላወቅ ይገለዋል። ራሴን መብት እንዴ? አቡሽ ስለዚህ እዚሁ ተቀምጠን እስከ መጨረሻው ነፃ የምንወጣበትን ነው መፈለግ የሚሻለው። ሰላም ነው ጽዮን? ሰላም። ረዳት ዲዛይነር ዳናይት። አቤት ዋና ዲዛይነር ጽዮን። እንደዚህ ልካችንን ስናቅ ጥሩ ይመስለኛል። ይሄን ደብዳቤ ላቀብልሽ ነበር የመጣሁት። አንሹ አላነባውም። ለምንድን ነው እሱም አታነብም? አላነበውም አልኩሽ እኮ። ምን እንደሆነ እንኳን ሳታውቂ ነው እንዴ? አውቃለሁ። ጠዋት የገባሽ ማታ የምትወጪውን ነገር ዘበኞቹን አዝዤ ስላስከለከልኩሽ። ምን? አዎ በፈለግሽ ሰዓት እየወጣሽና እየገባሽ እንዳትሰሪ ስለከለከሉሽ እሱ እንድፈቅድልሽ የሚያዝ ማመልከቻ ነው። አይደለም። ሲጀመር በጠዋት ገብቼ ማታ እንድወጣ ማንም አልከለከለኝም። ማለት እና አሁንም እንዳሻሽ እየወጣሽ የገባሽ ነው የምትሰሪው? አዎ እንደዛ ነው የምሰራው። አሁን እኔ በጣም ቸኩያለሁ። ከታች መኪና ቆሜ ነው የመጣሁት። ስለዚህ ይሄን ደብዳቤ አንብቢና እዚህ ቼክ ላይ ፈርሚልኝ። የምን ቼክ ነው የምታስፈርሚው? እንግዲህ እስከማውቀው ድረስ ይሄ ስራ በወቅቱ አይደርስም ብለሽ በጣም እየተጨነቅሽ ነው አይደል? እሱማ በጣም አስጨንቆኛል። እኔ ደግሞ ለዚህ ጭንቀት መፍትሄ የሚሆን ነገር እያዘጋጀው ነው። ማለት ይሄን ስራ በወቅቱ ለማጠናቀቅ የሚያስፈልጉ እቃዎች አሉ። እሱን ለመግዛት የሚያስፈልግ ቼክ ነው ይዤልሽ የመጣሁት። በእውነት? አዎ። እንደዚህ ያለሽ መድኃኒቴን ነው እንደዚህ ሲያዋክብሽ የነበረው? ችግር የለውም። ስላልገባሽና ስላልተረዳሽኝ ነው። ሰናይት ገቢዎች በመሄዷ ከአሰራር ውጭ መጥቼ ስለጠየኩሽ ይቅርታ የሚጠይቅ ደብዳቤ ነው። ይሄ ደግሞ ቼኩ። ግድ የለም ደብዳቤ ያስፈልገኝ። ዝም ብዬ እፈርምልሻለሁ። 180 ሺህ ብር? ይሄንም ያህል ገንዘብ ነው እንደዋዛ መጥተሽ ታስፈርሚኝ የምትሞክሪ? እንደዋዛ እንድትፈሪልኝ አይደለም የፈለኩት። እቃዎቹ ስለማያስፈልጉን ለሱ መግዣ የሚሆን ገንዘብ ነው የጠየኩሽ። ይቅርታ አድርጊልኝና ዳናይት፣ ስራው ይሰራ አይሰራ እርግጠኛ ባልሆንኩበት ነገር ይሄን ሁሉ ገንዘብ አምኜ ልፈርምልሽ አልችልም። ይኸውልሽ ጽዮን፣ ይሄ ስራ ባይሰራ እንኳን እነዚህ እቃዎች ለወደፊትም ቢሆን የሚጠቅሙ ናቸው። ስለዚህ ግድ መፈረም አለብሽ። እኔ ስለዚህ ስራ እንጂ ስለሌላው ስራ ምንም የሚያገባኝ ነገር የለም። ይሄ ስራ በወቅቱ አይለቅና ከአቢ ጋር ድብልቅልቅ ያለ ጦርነት ውስጥ ነው። አዎ፣ ስለሚቀጥለው ስራ ደግሞ ጭራሽ ማሰብ አልፈልግም። ይሄም ስራ ቢሆን በወቅቱ ይጠናቀቃል። በዛ ላይ ደግሞ አብይ አምኖ የፈረመበት ቼክ ላይ እምቢ ማለትሽ ላንቺም ቢሆን ጥሩ አይመስለኝም። እነሱ ምን ቸገራቸው? የራሳቸው ገንዘብ እኮ ስላልሆነ ነው እንዳሻቸው የሚያወጡት።
እኔ ግን ላቤን ጠብ አድርጌ ያመጣሁት ገንዘብ ስለሆነ ጽዮን አምነሽና ፈቅደሽ የገባሽበት ቢዝነስ ላይ ገንዘቤ ማለቱ ምንም ተገቢ አይመስለኝም። ስነ ስርዓት ይኖርሽ ዳናይት። እሺ በስርዓቱ እባክሽ ይሄንን ቼክ ትፈርሚልኛለሽ? ቆይ አንቺ ራስሽ ስታስቢው ይሄ ይሙት ይዳን እንኳን ሳላቅ እንደው ጤነኛ ሆኖ ወደ ስራው መመለሱን እርግጠኛ ሳልሆን እንዴት ነው ሁሉ ገንዘቡን ኪብዬ መሰጠሽ? ቆይ ማን ነው እንደዚህ ያልሽ የምትናገሪ? አብይና ሚስቴ ጥላኝ ሄደሽ ብሎ አይደል እንደዛ ሲጃጃል ነበር? አንቺ ግን ምን አይነት ሰው ነሽ ጽዮን? የፈለገ ነገር ቢሆን እንኳን አብይን እንደዚህ ብለሽ የመናገር መብት የለሽም። አለኝ። እንዴት ነው የሌለኝ? ገንዘቤ እኮ ነው። 10 ጊዜ ገንዘቤ አትበይ። ገንዘብሽን ከፈለግሽ ከአባቴ ተቀብዬ አፍንጫሽ ላይ ወረውርልሻለሁ። ለነገሩ ታዩ ነገ ጠዋት መተው ሲጠይቁሽ እንዴት እየተቅለሰለሽ እንደምትፈርሚላቸው አውቃለሁ። ሻውን ዞር በይልኝ ከፍቴ። አንቺ ባትፈርም እኔ ግን ከየትም ብዬ ይሄን ዕቃ ገዛዋለሁ። እሺ እንዴ ናትና ሲሆን